እንግዲህ አቶ በላይ የመጥሪያ ወረቀት ተሰጡ። በዛ ላይ አቶ በላይ በድንጋጤ ስኳር በሽተኛ ስለነበሩ ስኳራቸው ተነስቶ እየተዝለፈለፈ ይገኛሉ። ሰላም ሰላም! ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበድልኝ እያልኩኝ እቀጥላለሁ። እንግዲህ ጽናት ድራማ ክፍል 311 ደርሰናል። በጣም 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 ደስ ብሎኛል ማለት ነው። እንግዲህ አቶ በላይ እኔ ነኝ የዚህ ድርጅት ኃላፊ፣ ቤቱንም ድርጅቱንም ወርሶ ነበር። አሁን ግን ሁሉ ነገር እየተሽቆለቆለ ይገኛል። የኛ ጀግና ሀና በጣም ጀግናና ታታሪ ሰራተኛ አንበሳ። እንግዲህ አቶ በላይ በጣም በድንጋጤ ኪሳቸውን እየፈተሹ ከረሜላ ወደ አፋቸው አስገብተው ከረሜላውን በማላመጥ ይታያሉ። በጣም ደንግጠዋል። እንዴት እንደዚህ ሊሆን ይችላል እያለ በጣም በብስጭት ሲቆጭ ነበር። በቁጭት በጣም ብዙ ነገሮችን እያብሰለሰለ ይገኛል። ጠረጴዛውን ቢመታ ከዘራውን ቢያነሳ ምን ዋጋ አለው? የሱ የሆነ ነገር አስቀድሞ መውሰድ ማጭበርበር አልነበረበትም። ታሞ ከመማቀቅ አስቀድሞ መጠንቀቅ ይባል የለ? ልክ እንደዛ ሰው ላይ ዛቻ ማስፈራሪያ ከመጣላቸው በፊት መጀመሪያ ስለ ድርጅቱ ማወቅ አለበት። አቶ በላይ ምክር እንስጠዎት ማለት ነው። ጃኬታቸውን ቢያወልቁት፣ ሸሚዛቸውን ቁልፉን ቢፈቱት፣ አረኡ ትላላችሁ ጋይስ። በጣም ደስ ብሎኛል እሳቸው እንደዚህ ስለሆነ ማለት ነው። እና እንደምታዋቸው ፊታቸው ራሱ ተለወጠ እኮ በአንድ ጊዜ። ወይኔ ጉዴ! መቼም አሁን እና ሀናን ራሱ እዚህ ሀና መቼም ይሄንን ፊት ብታይ እንዴት እንደምትሆን አላውቅም። ታየኝ እኮ ጠረጴዛ ስር ስትገባ ማለት ነው። በድንጋጤ ጠረጴዛ ስር ነው ገብታ የምናገኛት። እንግዲህ እኔ እዚህ ጋር በጣም እየገረመኝ ነገር ምን እንደሆነ ታውቃላችሁ? ድርጅታችን በጣም እየወደቀ ነው፣ ኪሳራ ላይ ነው ብለው ለቤቲ ሲነግሯት፣ ምን እንዴት እንደዚህ ሊሆን ይችላል? ነገር እኔ ድርጅቱ ቢከስር እኔ ምን አገባኝ? ከነኪራ ስለተቀበሏቸው ከሰር አልከሰር የሚመለከተኝ ነገር የለም ስትል አቶ በላይ ምን አልሽ ብለው ጠየቋት። አይ እንደሱ እኮ አይደለም አቶ በላይ በጣም ይቅርታ እያለች እየተርበተበተች ተናገረች። ስሚ ልንገርሽ፣ ትንሽ ምን ቁጭ ታያለሽ? እናንተ ቁጭ በሉ ብሎ ሄኖክንና ሀኒቾን ቁጭ በሉ ሲላቸው ቁጭ አሉ። እሷን ግን ተነሽ ብሎ አቁሙ። እሳቸው ተቀመጡ ወንበር ላይ። እኔ እዚህ ላይ እኮ ያስቀመጥኩሽ ለጌጥ አይደለም ልትሰሪ ነው ብሎ ተናገራት። ለምን ነበር የፈለጋችሁኝ ብሎ ሲላቸው ሀና ድርጅታችን ኪሳራ ላይ ነው፣ ስለዚህ ድርጅታችንን ማስተዋወቅ አለብን፣ አዳዲስ ሰዎችን መጋበዝ አለብን በማለት አስተያየት ተናገረች። ሄኖክ እሺ አንተስ ጎረምሳው ምን የምትለው ነገር አለ ሲል እኔም እንደ ሀና ነው፣ ድርጅታችንን መውደቅ ስለሌለበት ኪሳራ ውስጥ መግባት ስለሌለበት ከፍ ማድረግ ስላለብን አንዳንድ ነገሮችን አዳዲስ ነገሮችን እያመጣን ማስታወቅ አለብን። እንደውም አሁን በቅርቡ ወደኛ ድርጅት የሚቀላቀለን ሰው አለ በማለት እሺ ምን ችግር አለ በማለት በቃ እናንተ ተነጋገሩ፣ አንቺስ ምን የምትይው ነገር አለሽ ብሎ ሲጠይቃት፣ አይ እኔም እኮ እንደነሱ ነው፣ ምንም የተለየ ሀሳብ የለኝም በማለት ቤቲ እየተርበተበተች ተናገረች። ቤቲ ስለ ድርጅቱ የምታውቀው ነገር ስለሌላት በመርበትበት ብትናገረውም ምን ዋጋ አለው? ሀኒቾ ኪራ ጋር ሂዳ እንግዲህ ወደነ ኪራ ቤት እውት ይህንን ፊት ፈከክታ ዋው በጣም ደስ የሚል ነገር ነው እና እየሰሙትና ያዩትና የተረዱት ነገር በጣም ደስ ብሏቸው እየሳቁ ይገኛሉ። ኪራ እኛም ስላንተ በጣም ደስ ብሎናል ትላላችሁ። እኔ በጣም ነው
በጣም ነው ደስ ያለኝ። ምክንያቱም ስጠብቀው የነበረ ነገር ስለሆነ ማለት ነው። እዚህ ጋር እንግዲህ እንደምታዩት በጣም ምሩ ጨንቋት ስለነበረ ለጓደኛዋ ለጽናት ደውላ እባክሽን እኔ ቶሎ ቤት በጣም ፈልጌሻለሁ በማለት ጽናትን ጠራቻት። ጽናት መጣችና ምንድን ነው ስትላት፣ ጽዬ እኔ ራሱ ለማመን ከብዶኛል፣ እንዴት ምን ልበልሽ ስትላት፣ እንዴት ምንድን ነው ብላ እጇን አንስታ ወደ ሆዷ ላይ እንዲህ ምሩ እርጉዝ ነሽ እኮ አንቺ እርጉዝ ነሽ ብላ ጠየቀቻት። አዎ ጽዬ እንዴት እንደሆነ እኔ ራሱ በጣም ከብዶኛል፣ ምን እንደምልሽ ብቻ አላቅም በማለት አይ እግዚአብሔር አለ ግን እኮ ዶክተር እኮ እንዳታረግሽ አንቺ ላይ አደጋ እንዳይደርስብሽ ብሎሻል ስላት፣ አዎ ጽዬ ምን እንደምል አላቅም። ናሁም ይሄንን ነገር ደግሞ ቢሰማ ምን እንደሚፈጠር እማቀውም ነገርም የለም፣ ምን እንደምል ግራ ገብቶኛል በማለት ምሩ ለጽ ነገረቻት። አይዞሽ እግዚአብሔር አለ ነይ እስኪ ቃፊ ብላ አቀፈቻት። ሰኒ እዝጋ እንግዲህ እንደምታዋት ወደ ውጭ ልትወጣ ሽርጉድ እያለች ሽቷን እየተርከፈከፈች ትገኛለች። ወደ ውጭ የትርኬጂ ነው ብላ ስጠይቃት ራኪ ስራ ልፈልግ ነው፣ በቃ ያለፈው ነገር አልፏል፣ ስለ ሁሉ ነገር እግዚአብሔር ይመስገን፣ ያለፈው ህይወቴ አለፈ፣ ነገ አዲስ ቀን ነው፣ ራሴን መጣልም አልፈልግም፣ እንደ ማንኛውም ሰው ወጣ ብዬ ራሴን ፈታ ማድረግ አለብኝ፣ ስራ መጀመር አለብኝ በማለት ወደ ውጭ ትወጣለች። ቅዱስና ናሆሜ ወደነ ራኬብ ቤት ጎራ ማለት ጀመሩ። በራንም ሲያንኳኩ ልትወጣ የነበረችው ሰኒ በራፉን ከፈተችላቸው። እንዴ ቅዱሴ ናሆሜ ምን ሆናችሁ ነው? በሰላም ነው ብላ ጠይቀቻቸው። አዎ በሰላም ነው ሰኒ፣ ወደ ስርኬጂ ነው የምትቸኩይበት ነገር ካልሆነ 5 ደቂቃ ስጭንና እስኪ ወደ ቤት ሄደን እናውራ በማለት ወደ ቤት ገቡ። ሰኒ ወደ ቤት በምትሄድበት ሰዓት ራኪ እንዴ ምን ሆነሽ ነው የተመለሽው ስትላት እነ ቅዱሴ ወደ ቤት ሲገቡ ተገናኙ። እንዴ ምንድን ነው በሰላም ነው? አንዳንድ ነገር ማውራት ስለፈለግን ነው። እንዴት እንደዚህ በቀላሉ የዚህ ያንን መስዋዕት የከፈልሽበትን ፍቅር እንዴት ትተዋለሽ? በማለት ቅዱስና ናሆሜ ራኬብን ተቆጧት። ራኪ እንዴት እንደዚህ ታደርጊያለሽ? ጥሩ ስራ አልሰራሽም በማለት እሷን ተቆጧት። እኔ በጣም ደግሞ እዚህ ጋር በጣም ደስ ያለኝ ነገር ምንድን ነው፣ ከዚህ በፊትም እላቸው ነበር ጆከርና ፍቅር እህትና ወንድም ናቸው በማለት ሁሌ እናገር ነበር። ግን እግዚአብሔር ይመስገን ጆከርና ሰኒ እህትና ወንድም ሆነው አየናቸው። ይህንን ጆከርም ሆነ ፍቅር ማመን አልቻሉም። በጣም ለማመን ራሱ ከብዷቸዋል። ጆከር እንዴት ይህንን ነገር ሳትነግሪኝ እስከዛሬ ድረስ ይህንን ፎቶ ማን የሰጠሽ? በማለት ባክል ቤተሰቦች ናቸው እንዴ? ይሄ ፎቶ እኮ እኔ ነኝ፣ እስከዚህ ባለፈው ለእኔ ራሱ ያሳየኝ ፎቶ ሌላ ፎቶ ነው በማለት እሱም ተናገራት። ወንድሜ እኮ አንተ ነህ እያለች አው ወንድምሽ ነኝ ሲላት ተዝለፍልፋ ራሷን ስታ ወደቀች። እሱም ደንግጦ ፍቅር ፍቅር ተነሺ ፍቅር ፍቅር እያለ ልትነቃለት ስላልቻለች ራሷን ወደ ሶፋው ገደፍ አደረገና እየሮጠ በሃይላንድ ውሃ ይዞ መጥቶ ሰውነቷ ላይ እያርከፈከፈባት እሷም ነቃለች። ወንድሜ አንተ ነህ እውነትክ ነው ግን ብላ ይህንን ፎቶ ማን የሰጠሽ እያለ ሰዎቹ ቤተሰቦች ያልሻቸው ሰዎች ዋሽተውሻል፣ ፎቶ ያለሁት እኔ ነኝ፣ አንቺ ግን ባለፈው ያሳየሽን ፎቶ እኔ አይደለሁም፣ ይሄ ፎቶ ግን እኔና ያንቺ ሆነን የተነሳ ነው፣ እኔ ወንድምሽ ነኝ በማለት አይዞሽ ፍቅር ካሁን በኋላ ወንድምና እህት ነን በማለት ሁለቱም ማልቀስ ጀመሩ። አይዞሽ ከጎንሽ ነኝ፣ ካሁን በኋላ ምንም ቢመጣም አብረን እንጋፈጠዋለን፣ እንኳን እህቴን አገኘሁኝ በማለት በጣም ደስ ብሏቸው እና ያለን እየሰማን ያለ ነው። ኦማይ ጉድነስ በጣም ደስ ብሎኛል። እንግዲህ ፍቅር አሁን ላይ በጣም ደስተኛ ሆነሽ እንድትኖሪ እመኝልሻለሁ። በጣም በቃ አሁን እኮ አንቺ እህቴ ማለት ሆንሽ ማለት ሰኒ አትፈታኝም እንጋባለን ማለት ነው በማለት በጣም ደስ አላቸው። ናስኪ ወንድሜ ናፍቀኛል፣ እቅፍ ላድርግህና ልሳምህ አለችው። እሺ ብሎ እሱም ጠጋ ብሎ እቅፍ አደረጋት። አይዞሽ እህቴ ካሁን በኋላ ምንም ቢፈጠር አንለያይም፣ በቃ አሁን ተነሽና እንሂድ፣ ተነሳ ወንድሜ እንሂድና በቃ ሰኒን ያለውን ነገር እንንገራት በማለት ትናገረዋለች። አሁን እንሂድ
በቃ እሺ ተነሽ ብሎ መንገዳቸውን ጀመሩ። እዚህ ጋር አቶ በላይ እንግዲህ እንደምታዩት ያኔ ብዙ ነገር ነበር ሲላት የነበረው ብዙ ነገሮችን ስታወራለት ስለነበረ ግን አሁን ላይ ክህደት ፈጸመችበት። በጣም የሚገርም ነገር ነው። በጣም ጆከር ለፍቅር ደውልላት፣ ፍቅር የት ነው ያለሽው በማለት ምንድን ነው ምን ፈልገህ ነው? አልመጣም፣ ነይ ቶሎ ይቅርታ ምናምን ልትለኝ ከሆነ አልመጣም በማለት እሷም ተናገረችው። ነይ በእናትሽ አትጩሂ፣ ቀስ ብለሽ ፈጥነኝና ነይ ቶሎ በማለት እሱም ተናገራት። ወንድሜ አልመጣም፣ ጆከር አልመጣም፣ ይቅርታ ልመጠይቅ ፈልገህ ከሆነ አልመጣም በማለት እሷም ተናገረችው። እዚህ ጋ እንግዲህ በጣም አስደሳችሁ ዜና ሀሪፉ ድል እዚህ ጋ ነው ዋናው ማለት ነው። የእኛ ታታሪ ሰራተኛ ጀግና ጸሐፊያችን ሀና በጣም ደስ ብሎኛል። ስለ ሁሉ ነገር በጣም ነው እኔ ደስ ያለኝ ማለት ነው። ደስታዬ ወደር የለውም። እንግዲህ ይህንን መረጃ ለኪራ ልትሰጠው መታለች ማለት ነው። በጣም ደስ ብሎኛል። ኪራ በጣም ደስ ብሎት ምን እንደማለት አላበቅ፣ እሱም ግራ ገባው። በሳቅ በጨዋታ ነው ደስ ብሎት የነበረው። እዚህ ጋ እናቴን እንደምታዩት እንግዲህ ፍቅረኛው ሊና ማታ ላይ ስራ ጀምራለች እና ስራ ስትሰራ ያው ግጭት አለ። ወደ አይኗ ጋር አካባቢ በቦክስ ተመታለች። ያንን ነገር ደግሞ ምንድን ነው እያለ ሲጠይቃት ምንም አልሆንኩም፣ በቃ ተወኝ፣ ከአንተ ጋር እንደዛ ሁኜ ተመናጭቄ በሚሄድበት ሰዓት እንደዚህ ሁኝ ያለው በቃ ተወኝ፣ የኔ ህይወት ፈተናዬ ነው፣ ፈተናዬን ደግሞ ራሴ ብቻዬን እወጣዋለሁኝ። መቼም ሳቂ አላለኝም ፈጣሪ አምላኬን ለምኜው ነበረ ግን ምንም ነገር ሊሆንልኝ ሊሳካልኝ አልቻለም። በቃ እስኪ ተወኝ፣ አንተም ተወኝ በማለት በጣም ታመራና ትጮህበታለች። ናቲንም ተወኝ እያለች ትጮህበታለች። እዚህ እንደምታዩት ፍቅር እስከ መቃብር ናሁሜና ምሩ በጣም ደስ ብሏቸው ቁርሳቸውን እንግዲህ እየተመገቡ ይገኛሉ። እሺ ምንድን ነው አሁን ቀሰቀስከኝ? ምን ልስራልህ? እሺ ቁርስ በማለት ምንድን ነው የሚመችህ ነገር ልስራና ቁርስ አብረን እንብላ ትለዋለች። አይንሽን ጨፍኝ የኔ ቆንጆ ሚስት ሰፕራይዝ አለሽ አላት። እሺ ብላ እሷም አይኗን ጨፈነች። አይኗን ስትጨፍቅ ግን ሰፕራይዝ ያደረጋት ቁርስ ሰርቶላት ስለነበረ ይኸው አብረው እየበሉ ይገኛሉ። ሀና መቼ ነው ከዚህ ጠረጴዛ ስር የምትወጣው? ሀና እንግዲህ ፋይሉን ለማውጣት ፍለጋ ስትል ከጠረጴዛ ስል ከመሳቢያው ስር እያነሳች እንዳለ ሄኖክ አጋጣሚ ይመጣል። ሄኖክም ሲመጣ እሷ ግን ሌላ ሰው መስሏት ከጠረጴዛው ስር ገብታ ቁጭ አለች። ገብታ ቁጭ በምትልበት ሰዓት ምንንም ስላላወቀችው እዛው ጠረጴዛ ስር ትቆያለሽ ወይስ ትወጫለሽ በማለት ውይ አንተ ነህ እንዲህ በማለት ታናግረዋለች። አዎ ተነሽ ብሎ ያዋራታል። ምንድን እያደረግሽ ነው? ምንድን ነው ፋይሉ ሲላት ሄኖክ አሁን ዝም በል ምንም ነገር እንድትለኝ አልፈልግም። እባክህን ለኪራ መስዋዕት መክፈል አለብን። ይሄ እንደዚህ እኮ ሊሆን አይችልም እባክህን ብላ እሱንም በኃይለኛ ቃል ትናገረዋለች። እንዴ እሱ እኮ እኔን በክፉ ነገር ነው ሲናገረኝ የነበረው በፍጹም ሲላት እሷም እባክህን ብላ ለመነችው። በቃ እሺ በማለት ተነጋገሩ። ከዛ ከተነጋገሩ በኋላ ቤቲ መጣች። ቤቲ ስትመጣ ምንድን ነው እያደረጋችሁ ያላችሁት ቢሮ ስትለው አይ እየጠበቅንሽ ነበረ፣ ማውራት ያለብን ነገር ስለ ስራ ጉዳይ ስላለ እሱን ለመነጋገር ነበር ብለው ዋሽተዋታል ማለት ነው። ስለ ሁሉ ነገር እግዚአብሔር ይመስገን መልካም